አሰላሙ አለይኩም ወራህመቱላህ። ሰላም እንዴት ናችሁ? ደህና ናችሁ ወይ? ክርስቲያኖች ነው ሰላም ብያለሁ ማለት ነው። እና እንዴት ናችሁ? ደህና ናችሁ? እና ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሆኑ ማለት ነው። እና ዛሬ ትንሽ አሞኛን ዱዓ እንድታደርጉልኝ እሺ። ትናንትና ሕክምና ሄጄ ነበረና መድኃኒት ምናምን አዘዙልኝ። ግን ማለት ነው ወላሂ ማነው እንደኔ ሕክምና ቤት ሄዶ ኪኒና ምናምን በጣም ነው የምጠላው። መርፌ ይሻለኛል ኪኒና እና ኪኒና አዘዙልኝ ማለት ነው። አሳያችሁ ደግሞ አንድ ይሄ ማለት ነው በቀን 3 ጊዜ ነው የሚወጣው። ከዛ ደግሞ በጣም ነው የሚከብደው። ወፍራም በጣም ትልቅዬ ነው እና ደግሞ ይሄንም ሰጡኝ። በቀን 2 ጊዜ ነው ምናምን ብለውኛል። ብቻ እንደዛ ምናምን አለኝ። አሁን ይሄም ደግሞ በኻኽ ነው። እዚህ በኻኽ ማለት በኻኽ ያኔ የመተንፈሻ ችግር አለብሽ ምናምን ብለው ይሄን ሰጡኝ። ባፍና ባፍንጫዬ እንትን የሚል ነው ማለት ነው። እና ይሄን እንደዛ ነው እላቸዋለሁ። እና ዱዓ አድርጉልኝ እሺ። በዱዓችሁ ክርስቲያኖችም ጸሎት አድርጉልኝ። እና ያው አይኔ ፊቴ ሁላ ራሱን አይኔ ሁላ ብጥብጥ ብሎ ነበር። አሁን እንኳ ደህና ነኝ ወላሂ አልሐምዱሊላህ። ለአላህ ምስጋና ይገባው። አሁን ይሻላለሁኝ። አሞኝ ነው የከረመው ሰሞኑ እና አበረታቱኝ እላችኋለሁ ውዶቼ። በዱዓችሁም አትርሱኝ።